አልኬሚስቱ በአካባቢው የነበረ አንድ ሰው የገዛውን መጽሐፍ አንስቶ ገጾቹን ሲያገላብጥ ስለ ናርሲስ የሚያወሳ ታሪክ አገኘ። ናርሲስ በውበቱ እጅጉን የሚኮራና በየዕለቱ ወደ ሐይቅ ዳርቻ እየሄደ ተንበርክኮ በውሃው ነጸብራቅ ውስጥ የሚመለከተውን የራሱን ውበት የሚያደንቅ ወጣት ነበር። በራሱ ውበት ሲደነቅ በነበረበት አንድ ማለዳ ወደ ሐይቁ ወደቀና ሰመጠ። እሱ በሰመጠበት ቦታ ላይ አንድ አበባ በቀለችና ናርሲስ ተብላ ተሰየመች። ሆኖም ግን የዚህ መጽሐፍ ደራሲ ታሪኩን የጓጨው በዚህ መንገድ አልነበረም። ለምን ታለቅሳለህ ሲሉ አማልክቱ ሐይቁን ጠየቁት። ለናርሲስ ነው የማለቅሰው ሲል መለሰ ሐይቁ። አሃ ለናርሲስ ማልቀስህ አስገራሚ አይደለም፣ በእርግጥም ቆንጆ ነበርና አሉ አማልክቱ። ሐይቁ ግራ ተጋብቶ ናርሲስ ቆንጆ ነበር እንዴ ሲል ጠየቀ። ካንተ የተሻለ ይህን ማን ሊያውቅ ይችላል ሲሉ ተገረሙ። ለጥቂት ጊዜያት ሐይቁ ጸጥ አለ። በመጨረሻም ለናርሲስ አለቅሳለሁ፣ ነገር ግን እሱ ቆንጆ እንደነበረ ፈጽሞ አስተውዬ አላውቅም ነበር። የማለቅስበት ምክንያት ከዳርቻዬ ላይ በሚንበረከክበት እያንዳንዱ ቀን በጥልቅ አይኖቹ ውስጥ የራሴን ውበት ነጸብራቅ መለከት ስለነበር ነው። ምን አይነት ውብ ተረክ ነው ሲል ተደነቀ አልኬሚስቱ።